ሰላም ቤተሰብ እንዴት ናችሁ? እንግዲህ ትናንት አብርሽን አይታችሁታል። ሌላ ሴት ይዞ ነው የመጣው። ከሌላ ሰው ጋር ነው የመጣው። አይታችሁት ከሆነ ማለት ነው። ያላያችሁ ገብታችሁ ማየት ትችላላችሁ። እንግዲህ አብርሽ ሲጀመር ይዟት የመጣው ማነች ምናምን የምትሉ ሰዎች ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ከአብርሽ ጋር ቪዲዮ ሰርታለች። ሁለት ጊዜ ቪዲዮ ሰርታለች። ሁለት ጊዜ ማለት ነው። ስለዚህ አብርሽ ምርጫውን መርጧል። ከእንግዲህ በኋላ በዚህም ግቡ በዛም ውጡ፣ ምንም በሉ ምንም የሚመጣ ነገር የለም። ምንም የሚመጣ ነገር የለም። ሩታና ሄርሜላ አብቅታችኋል፣ አብቅቶላችኋል። እኔ እኮ ዩቲዩብ ምንድነው እንደዚህ የዝሙት መንደር የሆነው እንዴ? ምን አስባችሁ ነው? በቃ አብርሽ ስፈልግ አንዱን ትነካለህ በቃ እያኘከ ይተፋቸዋል አይደለ? እያኘከ እንደ ማስቲካ እያኘከ ይተፋቸዋል ማለት ነው። ለምን ነው እንደዚህ የምትሆኑት? ሲጀመር ዛሬ ልጅቱ ትመጣለች። እያለቃቀሳችሁ ምን እያላችሁ ትመጣላችሁ አይደል? እናንተ አንፈልግህም፣ ሂድ፣ ትራፊ ነህ፣ አንተም የኛ ትራፊ ነህ፣ አንበሳ ያተረፈውን ውሻ ነው የሚበላው ብላችሁ ሂዱ። እንደዛ ብላችሁ ትሄዱ። እግዚአብሔርን ነው የምላችሁ የምታለቃቅሱ። በተለይ ሄርሜላ እያለቃቀሽ ከመጣሽ ወዮልሽ። አብርሽ አይሆንሽም። አብርሽን አልቅሰሽ የሆነ ነገር ብለሽ አባብለሽ ምን ብለሽ ወደ ህይወትሽ እንዳታመጪው በጭራሽ ማለት ነው። ስለዚህ አልፈልግህም፣ የምታስፈልገኝ ሰው አይደለህም ብለሽ ማስጠንቀቂያ ስጪው። እግዚአብሔርን ነው የምልሽ። እሺ ምንም አያደርግላቸውም ከእንግዲህ በኋላ ማለት ነው። ምንም ማለት ነው። እሺ ማርያምን ነው የምላችሁ። ሩታም የራስሽን ህይወት መኖር ትችያለሽ እና የራሳችሁን ህይወት ኑሩ። በቃ አብርሽ ምንም አያስፈልጋችሁም፣ ምንም አያደርግላችሁም። ለምንም የሚጠቅማችሁ ሰው አይደለም፣ ለምንም ማለት ነው። ስለዚህ ራሳችሁን ነው መሆን ያለባችሁ እናንተ። እንዴ ምን አስባችሁ ነው እንደዚህ የምትሆኑት? ከምሬ እኮ ነው የምነግራችሁ። ምንም አያደርግላችሁም፣ አይጠቅማችሁም። አብርሽ ማለት ውዳቂ ነው፣ የወንድ ማርከሻ፣ የወንድ ባለየ፣ የወንድ ልክስክስ ሰው ማለት አብርሽ ነው። ገባችሁ አይደለ? ስለዚህ ምንም አያደርግላችሁም። ሁለተኛ ከህይወታችሁ ውስጥ እንዳታስገቡት፣ ሁለተኛ ማለት ነው። ስለዚህ በቃ አብርሽ ያንተና የኛ ህይወት አበቃልህ በሉት። አበቃ ሆነ ተከናወነ ነው የሚባለው አይደለ? በቃ አብቅቷል። የምታስፈልገን ሰው አይደለህም አንተ፣ ለህይወታችን የምትመጥን ሰው አይደለህም ብላችሁ ማስጠንቀቂያ ስጡት ለአብርሽ። እንደዚህ ባለዬ እናንተ ላይ 80 እኔ እኮ ድሮም ሄርሜላንም አላገባውም ሩታንም አላገባውም። ስለዚህ የምፈልገውን ህይወቴን መኖር ፈልጋለሁ። ይቻላል እንደዚህ? እኔ እንደ አብርሽ ድፍረት ቢኖረኝ ኖሮ ወይኔ በስማ ድፍረት ስጠኝ ነው የሚያስብላችሁ። እንደ አብርሽ ድፍረት ይስጠኝ ነው የሚያስብለውና ለማንኛውም በኋላ በደንብ አድርገን እንመጣበታለን። ቤተሰብ ማታ ያለውን ነገር አይተን፣ ለአሁኑ ግን ይበቃናል። ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። ባይ